ሰላም ወዲ ሀበሻ ስፓይስ ኪችን ቤተሰቦች እንዴት ናችሁ? እኔ ያለው ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬ ልሰራ ያሰብኩት ድንች ወጥ በቀዩ ነው። እኔ ድንች ወጥ በቀዩ ስሰራ ትንሽ ሽንኩርት በዛ አደርጋለሁ። ይሄ 2 ራስ ሽንኩርት ነው። እንዲሁም ቲማቲም፣ በርበሬ፣ የተለያዩ ነገራቶችን እጨምራለሁ ማለት ነው። ስለዚህ ዛሬ አሪፍ ምሳ ልሰራ ነው ያሰብኩት። ስለዚህ ሽንኩርቱ ይጠበስና ቲማቲም ጨምሬ ደግሞ ተመልሼ እመጣለሁ ማለት ነው። የዛሬ ምሳ አሪፍ እንደሚሆን ተስፋ አለኝ። አብራችሁ ነው ቤተሰቦቼ። ያው እንደዚህ እንደምታዩት እየተንተከተከ ነው። ይሄው በርበሬ፣ ዘይት፣ ቲማቲም ጨምሬበታለሁ። እዚህ ሰው ትንሽ እያቃጠለኝ ነው ሲንተከተክ። ይሄው እንደዚህ እንደምታዩት አሪፍ ሆኗል ማለት ነው። ይሄንን በደንብ አንተከትከዋለሁ። ምክንያቱም የበርበሬ እንዲያቃጥል አልፈልግም። እኔ ልጆች ስላሉኝ እንዲያቃጥል አልፈልግም። በርበሬው እንዲያቃጥል ከፈለጋችሁ ትንሽዬ ውሃ እያደረጋችሁ ስታቆላሉት እንትን ይላል መሰለኝ በሚባለው የማቃጠል እንትኑ ይጠፋል ይባላል። እና እኔ እንደዛ ሞክሬያለሁ። አሪፍ ነው ማለት የማቃጠሉ ቴስት እየቀነሰ ይመጣል። ስለዚህ ይሄ እንደምታዩት እንደዚህ አሪፍ አድርጌ ያንተከተኩት ነው ማለት ነው። አሁንም ይሄን ተክተክና ድንች ከትፌ ደግሞ ተመልሼ እመጣለሁ። ይሄ በደንብ ይንተክተክ። እዚህ ጋር ግን አሁን እዚህ ላይ መጨመር ትችላላችሁ ቅመም የምትፈልጉትን፣ ለምሳሌ ጨው፣ ማጂ ምናምን መጨመር ትችላላችሁ። ምክንያቱም ድንች ስለሆነ ቶሎ ያበስላል። እኔ አሁን አልጨምርም፣ ድንቹን ስጨምር ነው የምጨምረው። ግን እዚህ ጋር ቅመም እንትኑ ላይ ስልሱ ላይ መጨመር ትችላላችሁ፣ ሰው እንደ ፍላጎት ነው። ምክንያቱም ድንች ጨው ሲገባበት ቶሎ ስለሚበስል ማለት ነው። ግን ስልሱን በደንብ ካቆላላሁት በኋላ ነው ድንቹን ስጨምር ጨውና ማጂ መጨመረው። ስለዚህ ይሄ በደንብ ይንተክተክና ተመልሼ እመጣለሁ ማለት ነው። ያው ቤተሰቦቼ እንግዲህ እንደምታዩት እንደዚህ አሪፍ ሆኗል ማለት ነው። ወደዚህ የሳኩትኝ ሲንተከተክ እጄን ያቃጥለኛል። በዛ ላይ ስልኩም ላይ ስለሚረጭ እንትን አይልም ለመቅረጽ ስለማይመችኝ ነው። ይሄው እንደዚህ እንደምታዩት አሪፍ ሆኗል ማለት ነው። እንደዚህ ሆኖ ራሱ ሲንተከተክ ያቃጥላል። ብቻ ይሄው እንደዚህ ሆኗል። ስለዚህ ድንቼን እጨምራለሁ ማለት ነው። እዚህ ላይ አጥቤ ያዘጋጀሁት ድንች አለ። እሱን ጨምርና ደግሞ አሳያችኋለሁ ማለት ነው። እንደዚህ ድንቼን ጨምራለሁ ማለት ነው። አያችሁት እንዴት እንደሚያምር ወላሂ። ዶሮ ማለት በቃ ድንች እንደዚህ ሲሰራ ነው ደስ የሚለኝ። ድስቱን እዚህ ጋር እያስቀመጥኩት እየለኩሰ እያጠፋ እያበረብኝ ነው። እንደዚህ እንዳለ ትንሽ እንደዚህ ነው የምጨምረው። ግን እንደዚህ ነው የምጨምረው አሳያችኋለሁ። ትንሽ ሲንትክተክ ሲል ደግሞ እከልስበታለሁ ማለት ነው። ትንሽ እከልስበታለሁ ስላችሁ እከልስበታለሁ የሚባለው እስከ አፍ ለአፍ በቃ ይሆናል። እስከዚህ ጋር ምናምን እስኪደርስ አደርግበታለሁ እንጂ እኔ ደልደል ያለ መረቅ እንዲኖረው ነው የምፈልገው እንጂ ይሄ ውሃ ቀጭን እንዲሆን አልፈልግም። ስለዚህ ይንተክተክና ጨቤን ጨምራለሁ። ማጂን ጨምሬ ደግሞ ተመልሼ እመጣለሁ ማለት ነው። ቤተሰቦቼ እንግዲህ ውሃ ጨምርበታለሁ ብያችሁ ነበር። ይሄው ጨምሬበታለሁ። እንደዚህ ሆኗል ማለት ነው። ጫው ጨምራለሁ፣ ማጂ ጨምራለሁ። እንደዚህ አሪፍ ሆኖ ደርሶልኛል ማለት ነው። ስለዚህ አሁን ምሳ ስለሆነ እዚህ ሳህናችን ላይ እናደርጋለን ማለት ነው። ያው እዚህ ጋር ደግሞ ቀይ ስር የተፈቀፈቀ ሰርቻለሁ ማለት ነው። ቀይ ስሩን ስሰራው ያላሳያኋችሁ እንትን ነው ምንድነው የሚባለው? ምንም ስለማልጨምርበት ነጭ ሽንኩርት እና እንትን ነው ቀይ ስር ዘይት ነው ያደረኩት። ለዛ ነው ፈቅፍቄ ጠበስኩት ማለት ነው። ይሄው ድንቹ እንደዚህ ሆኗል ማለት ነው። እንደዚህ አድርጌ አቅርቤዋለሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። እንግዲህ አሪፍ ምሳ ሰርቻለሁ ብዬ አስባለሁ። ያው ድንቹ እንደምታዩት መረቁ ራሱ ደስ ይላል። ወፈር ያለ ደልደል ያለ ነው። ቀይ ስሩን እንደዚህ እንደምታዩት። ቲማቲም ምናምን የምትቆርጡት ከሌላችሁ እንደዚህ ቀይ ስር ወይም ደግሞ የተለያየ ያላችሁን ነገር አንድ ወጥ ብቻ መብላት የማትፈልጉበት ጊዜ ካለ እንደዚህ ማድረግ ትችላላችሁ ማለት ነው።
የዛሬ ቪዲዮ ይሄን ይመስል ነበር። ከወደዳችሁት ላይክ ሼር በማድረግ አበረታቱኝ። ቪዲዮ እየታየልኝ አይደለም፣ በደንብ ሼር ላይክ አድርጉት፣ ሰብስክራይብም አድርጉልኝ። የምትፈልጉት የሚሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ ማለት ነው።